ባለቤቴ ነው ማለት የኔ ባለቤት እኮ ነው ግን ማለት አሁን ሊያገባኝ እንደሆነ ነግሬሃለሁ አይደል ምን ማለት ነው ባለቤቴ ነው ማለት ነው ያልገባኝ ቆይ ባይሉ ይሄን ነገር እንደዚህ ያደርጋል እኔ ምን አውቃለሁ እኔ እኮ ይኸውልሽ ከሷ ጋር መጀመሪያ አውርተን አንተ ታዲ ምንድነው ምንድነው ያደረገው ምን አደረገው እርጉዝ ቤተሰብ አስቀምጠና ግን ታገባኝ ነበር እኔ መለያየት ነው የምፈልገው መለያየቱን ተይውን መጀመሪያ ደህና ሁኚ እኔ ምንም አልሆንም ምንም ልሁን በቃ እኔ ቤተሰቦቼ ጋር መሄድ ነው የምፈልገው እሺ መሄድን እኮ እሱ ሰበና አጥቻለሁ አንቺ ምን ሰራለሽ እዚህ ወደን እንዳላይብህ ምን ሰራለሽ እዚህ ምትለኝ የምርሽን ነው የምታወራው እኔ ምሬን ነው የማወራው ማለት እኔ ጭራሽ ሚስትም እንዳለው ጭራሽ እርጉዝ ሚስት እንዳለው በፍጹም ምንም ትዳር እንዳለው እንኳን አላውቅም ሰላም የምወዳችሁና የማከብራችሁ ውድ ቤተሰቦች እንዴት ናችሁ እግዚአብሔር ይመስገን በጣም ደህና ነኝ ዛሬ አንድ ለየት ባለ ጉዳይ አንድ እህታችን ቤት እንገኛለን ከሷ ጋር የተወሰነ ቆይታ ይኖረናል እንግዲህ በእርግጥ ስናወራ የነበራችሁ ነገሮች አሉ ከባለቤቷ ጋር ተያይዞ ያሉ ጉዳዮች እነሱም በአካል እዚህ መጥቼ ማግኘት ስላለብኝ ነው በተደጋጋሚ ስራ በዝቶብኝ እየመለስኩላት አይደለም ካልሆነ መጥቼ ላገኝ ምናምን ሁሉ ስትለኝ ነበር ግን ያለችበት ሁኔታ ብዙም እንደዛ ለማድረግ ስለማይመች እዚህ ነው እና በዚህ አጋጣሚ ይቅርታ ልጠይቅሽ ፈልጋለሁ ያው ትረጅኛለሽ ብዬ ተስፋ አደርጋለሁ የስራዎች መብዛት መደራረብ ነው እና ስላገኘሁሽ ደስ ብሎኛል እንግዲህ ያለሽበት ሁኔታ ነፍሰ ጡር ነሽ እና ማርያም ትቅረብሽ ነው የሚባለው እንግዲያለ እሺ እስቲ ራስሽን በማስተዋወቅ ጀምሪልኝና ወደ ጉዳዩ እንገባለን እሺ እኔ ማህሌት እባላለሁ ባለቤቴም ግርማ ይባላል እና ያው የልጅነት ፍቅረኛ ነውና ተጋብተን እየኖርን እንደምታየኝ አሁንም ነፍሰ ጡር ነው የሰዋቱ እና የሆነ ከጊዜ በኋላ ፊልድ ነው የሚሰራው ባለቤቴ አንድ ወር 15 ቀን ምናምን ፊልድ ነው ብዙ ጊዜ የሚሆነውና ከጊዜ በኋላ ባህሪው እየተቀየረ አይንከባከበኝም አሁን እንደምታየኝ ነፍሰ ጡር ነው ቤት ውስጥ ማንም የለም የሚያግዘኝ ሰው የለም እና ባህሪው በቃ ፍጹም ነው የተቀየረብኝ ብታይ ያው ከምነግርህ በላይ በፊት ይንከባከበኛል እንደዚህ ማን ነበር እኔና እሱ ፍቅር አሁን ላይ ግን በቃ ባህሪው ጥሩ አይደለም እና በቃ በተደጋጋሚ አይመጣም ቤት ውስጥ ከፊልድ እንኳን ጨርሶ ቤት ውስጥ አይመጣም እኔ ደግሞ ጓደኞቹ ምናምን ኢንፎርሜሽን ደውላለሁ ጠይቃለሁ ብዙ ጊዜ ሲዝናና እናዋለን ይሉኛል እኔ በዚህ ባህሪው አላውቅም ከዚህ በፊት ነው ብዙ ጊዜ ሲዝናና እናዋለን ይጠጣል ምናምን እኔ በዚህ ባህሪው አላውቀውም እሱ እኔ ሲንከባከብ ለቤቱ ሲለፋ ነው ማቀው ነው ነፍሰ ጡር ኮንኩ በኋላ በቃ ትቶኛል ማለት ትችላለህ ክትትል እንኳን ሰው እየለመንኩ ከጎረቤት ጋር ነው የሚሄደው ምንድነው ምክንያቱ ወይ ይሄን መቀየሩን አይተሽ አንቺ የጠየቅሽው ጥያቄ ማለት ምን ተፈጥሮ ነው ለምንድን ነው እንደምታደርገው ብለሽ አንስተሻል አናገርኩት ምንም የሚለኝ ነገር የለም ስራ ቢዚ ነኝ ፊልድ ነው ስራዬን ታውቂዋለሽ ምንም ጊዜ የለኝም ነው የሚለኝ ባህሪው ግን እንደምልክ ተቀይሯል ስልኩን እንኳን በፊት ተጠቀምበት ነበር ስልኩን እንዲዝ አይፈቅድልኝም ጭራሽ የዚህን ያህል ማለት ነው ባህሪው ተቀይሯል ስልክ ሲደወል ውጪ ወጥቶ ነው የሚያወራው እነዛን ጓደኞቹን አሁን እንግዲህ ይዝናናል ምናምን ብለው ነግረውሻል እና ሌላ ይነገሩሽ ይሄ እንዲህ ነው ያሉሽ ነገር የለም ማለት ብዙ ጊዜ ይዝናናል ሴቶችም አሉ በግሩፕ ይዝናናል ነው የሚሉኝ እነሱ ብዙ ጊዜ መጠጥ ቦታ ምናምን ሲዝናኑ ይታያሉ ከሴቶች ጋር የስራ ባልደረቦቹ ናቸው ወይስ ሌላ ሴቶች ናቸው እኔ ምንም አብሮት የሚሰሩ ይመስለኛል አንቺ ያየሽው ነገር የለም እኔ ያየሁት ነገር የለም ያው ፊልድ ነው የሚሰራው አላይም የት እንደሚሰራም አላውቅም ያው ፊልድ ነው ክፍለ ሀገር ነው የሚሰራው እኔ ደግሞ ቤተሰቦቼ ክፍለ ሀገር ነው ያሉት እና ከቤተሰቦቼ ርቄ ነው እዚህ አሁን የተገኘሁት በቅርብ ሌላ ዘመድ የለኝም ቤተሰብ የለኝም ጓደኛ የለኝም ብቻዬን ነው የምኖረው እዚህ እንደምታይ አንቺ ስራ ትሰራለሽ ስራ ሰራለሁ የቢሮ ስራ ሰራለሁ እመጣለሁ የቤት ስራ ይጠብቀኛል የሚያግዘኝ እንኳን የለም ሰራተኛ ለመቅጠር አላሰባችሁም ነው ወይስ ምንድነው ያው አላሰብንም እስካሁን ስትወልጂ ይደርሳል እያለኝ ነው አሁን ሴት ልጅ ከመጀመሪያው ከእርግዝና ቀን ጀምሮ ብዙ ነገሯ ይቀያየራል ብዙ የድካም የህመም ስሜቶች አሉ እና እነዛ ነገሮች በደም ሰው የሚያስፈልግበት ሰዓት ነው ስለዚህ ይደርሳል ማለት ነው አንቺ እንዴት ተቀበልሽው ምንክ ድሮ ያው አብረን እንሰራለን ያግዘኛል እሱን ቤት ውስጥ ያለውን ነገር አሁን ብዙ ጊዜ ፊልድ ነኝ አይመጣም ወደ ቤት ማለት ነው በሚመጣበት ሰዓትም ያው ድካም አለ ደከመኝ ይላል ይተኛል ይነሳል ይሄዳል የሚያግዘኝ ነገር የለም ያው ስትወልድ ሰራተኛ ስትወልድ ይደርሳል
ምንም የሚያስቸኩል ነገር የለም ምናምን ነው የሚለኝ። ከዛ አንቺ በዛው አምነሽ እኔ በዛው አምኜበት ይኸው እሰራለሁ እስካሁን። ለእኔም ለልጁም ይጠነክራል በማለት ነው። በእርግጥ ያው እኛ ሀገራችን ላይ የተለመደ አለ ስራ ሲበዛ እንቅስቃሴ ሲበዛ ነገ ወሊድ ላይ ምጥ ላይ አያስቸግርም ይባላል በተለምዶ። ምናልባት እሱን ሊጠቅምሽ ይችላል። ግን የፈለገ ቢሆን አሁን ማታ ላይ ውሃ ቢጠማሽ የሆነ ነገር ቢልሽ የሆነ ሰው እሱ ፊልድ ባለበት ሰዓት ላይ የሚያቀብልሽ የሆነ ነገር ያስፈልጋል እኮ። እነዛን ጊዜያቶች እንዴት ነው የምታሳልፊያቸው? ወይ ጉድ! የሚገርም ከእኔ እንደውም ጎረቤት ነው የሚንከባከበኝ ከሱ ይልቅ። የሆነ ነገር ሲሆን እጠራቸዋለሁ፣ ያግዙኛል ያለውን ነገር ማለት ነው። ዞሮም አያኝም ሆነ አሁን በቃ ፍጹም ባህሪው ነው የተቀየረብኝ። በሰው ለማስናገር ወይ በጓደኞቹ ለማናገር አልሞከርሽም? አናገርኳቸው፣ ተደዋወልኩኝ ስጠይቃቸው አዎ ጓደኞች አሉት ይዝናናል፣ ሴት ጓደኞች አሉት ይዝናናል፣ ግን አላየውም እንዴት ብዬ እሱን ላጣራ። አሁን አንተ የሚያስፈለግከኝ ይህንን ነገር እስቲ አጣርተን እንድረስበት። ምክንያቱም ወደ ቤተሰብ መመለስ አልችልም። ያሉት ክፍለ ሀገር ነው። ተጣልቼ ሁሉ ነው እሱን ያገባሁት ማለት ነው። እዛው አልፈለጉም እነሱ እዛው ክፍለ ሀገር ሆኜ እዛው እንዳገባ ነው የፈለጉት። እኔ ደግሞ በአጋጣሚ ከሱ ጋር ስለተዋደድን እዚህ መኖር ጀመርኩኝ። እንዴት ከቤተሰብ ርቀሽ ትኖሪያለሽ ባይመችስ ይሉኛል ብዙ ጊዜ እየደወሉ ማለት ነው። ግን እኔ ያው ዋናው መዋደድ አይደለም፣ ዋናው ሁለታችን ስለተግባባን ብዬ እንደዚህ የሚቀየርብኛል ብዬም አላስብም። አሁን እንኳን ሌላ ነገር እንደው መጥፎ ነገር እንዳላስብ የ7 ወር ከባድ ነው። እንዲህ ሲቀየርብኝ ከመጀመሪያ ቢሆን ወስኜ ቤተሰብ ጋር እሄዳለሁ፣ ወይ ታስወጣለህ ወይ የሆነ ነገር ታደርጋለህ። አሁን ባለቤት እንግዲህ ህጋዊ ትዳር ነው አይደል? ህጋዊ ትዳር ነው እኮ። ህጋዊ ትዳር ከሆነ እዛ ድረስ መድረስ የለብሽም የማስወረድ ምናምን ላልሽ። ምክንያቱም እሱን ታናገሪያለሽ፣ ካልሆነ ታስናገሪያለሽ። እምቢ ካለ የራስሽን ህይወት እንትን ማለት ትችያለሽ። ያ ማለት ለብቻ መኖር መለያየትን እየደገፍኩ አይደለም። ግን ማይሆን ከሆነ እዚህ ላይ ሁለት ነፍስ ሆነሽ ሌላ የህይወት ትግል ውስጥ መግባት የለብሽም። በዚህ ሰዓት አንቺ በደንብ ጊዜ የሚያስፈልግሽ ትሪትመንት የሚያስፈልግሽ ሰዓት ነው። ከዛ አንጻር ነው። እና እስኪ ምን ያህል ጊዜ ሆነው ይሄ መቀያየሩ ከመጣ ምናምን? 4 ወር ሆኖታል። 4 ወር ማለት ገና እርግዝና ጅማሮ ላይ ያለ ነው ማለት ነው። ስለዚህ በዚህ 4 ወር ጊዜ ውስጥ የሚሰጥሽ ምክንያት ምንም አይነት አንቺን ያሳመነው የተጨባጭ የሚባል ነገር የለም? ምንም አይነት አናገርኩትኝ። ምንድን ነው ባህሪክ ተቀይሯል፣ እኔ ነፍሰ ጡር ነኝ፣ ቤት ውስጥ የሚያግዘኝ የለም፣ ቤተሰብ የለኝም እዚህ ብዬ አናገርኩትኝ። ምንም ስራዬ ነው ይላል። ስራ ፊልድ ያው ታውቂያለሽ ጊዜ የለኝም ነው የሚለው። ምንም አይነት የተለየ መልስ አይሰጥም። ስለዚህ በዛ ምክንያት እንግዲህ የረጅም ጊዜ አለመግባባት ተፈጥሯል። ቅድም ፊልድ ያበዛል የስራ ባህሪ ነው ብለሽኛል። በብዛት ከጓደኞቹ ጋር ይዝናናል ምናምን ብለሽኛል። እና ከማን ጋር እንደሚሄድ ምናምን የምታውቂው ነገር አለ? ቢሮ ውስጥ አብራው የምትሰራ ልጅ አለች። በተለይ ከእሷ ጋር እደዋወላለሁ። እሷ ነች የነገረችኝ። በግሩፕ ይዝናናሉ ምናምን ብላ ነገረችኝ እሷ ነች። እና በተለይ አንድ ራኬ በምትባል ልጅ አለች። ከእሷ ጋር በጣም ይወጣል ይዝናናሉ አለች። በየቀኑ እየተዝናኑ ይወጣሉ ምናምን አለች። ራኬ የምትባለው ጋር የጠበቀ ግንኙነት አለው፣ የተለየ እንትን አለው አለች። የተለየ ግንኙነት አለው ከእሷ ጋር። ይህንን የነገረችሽ አብራ የምትሰራው? እሺ። ባለቤትሽ ከፊልድ መልስ ወይም እዚህ ቢሮ ውስጥ እዚሁ ከተማ ሆኖ በሚሰራበት ሰዓት ላይ እንግዲህ ከስራ ሰዓት መውጫ ነገር ይታወቃል። ያው የትራንስፖርት ምናምን ብትጀምር 11 ተኩል ነው ኖርማሊ ከቢሮ የሚወጣ ሰዓት ላይ። የትራንስፖርት ምናምን ትንብቲ 1 ሰዓት ተኩል እስከ 2 ሰዓት ሊሆን ይችላል። ከዛ በላይ ማምሸት ነገር አለ ባለቤትሽ ሲመጣ ወደዚህ ያመሻልም። ፊልድም በብዛት ፊልድ ነኝ ብሎ ቤት ውስጥ አይመጣም እንዳልኩ። ሳይሆን ነው ነኝ ብሎ እንትን የሚለው ሳይሆንም ነኝ ብሎ ብዙ ጊዜውን ወደ ቤት አይመለስም። እኔ ልጅቷ ትነግረኛለች ስራ እንደጨረሱ ማለት ነው። እሱ ግን ወደ ቤት አይመለስም በዛ ሰዓት ላይ። ከባድ ነው ነገር ነው። ከባድ ነው በጣም። እኔ ታይምሮ ይበላኝ። እንደዚህም ነፍሰ ጡር ነኝ እንደምታይ። ይሄን ነገር መቋቋሙ ላንቺ ትንሽ እንትን ይላልና እስኪ ከቤተሰብ የተለየ የምታወሪው ያለሽን ነገር ችግርሽን፣ ሀዘንሽን የምታስረጂው የምትነፍሽለት ሰው ይኖራል ከወንድም ከአክስት አጎት ምናምን እና ከዛ የለም አንድም አካል ያወራሹ ያው እንዳልኩ ክፍለ ሀገር ናቸው እኮ ገባን። በስልክ ደረጃ በነግራቸው ትተሹ ነኝ ሊሉኝ ይችላሉ። እኔ ደግሞ አሁን ትዳሬን ማፍረስ አልፈልግም። በእርግጥ ከባድ ነው። ያሳለፍኩትን ፍቅር ነው የማስበው። ቤተሰብ አለኝ፣ ክፍለ ሀገር ብሄድ መውለድ እችላለሁ። እዛም ግን ከባድ ነው። እዚህ ጋር ትዳሬን ፍቅረኛዬን ማጣት አልፈልግም።
ሳይፈርስ በፊት ማድረግ ያለብኝን ነገር መስዋዕትነት ልክፈል ብዬ ነው። አዎ ግን እየወሰድሽ ያለሽው ትልቅ መስዋዕትነት ነው። ምክንያቱም ሁለት ነፍስ ነሽ። በዛ ላይ ቤት ውስጥ የሚያገዝሽ ሰው የለም። የባልሽ መቀያየር አለ። ያውም ደግሞ በመጥፎ ሳይድ እንክብካቤ በማያስፈልግሽ ሰዓት ላይ እየተንከባከበሽ አይደለም። እንደዚህ አይነት ነገር በጣም ከባድ ነገር ነው። ስለዚህ አሁን በተለይ እቺ ራኬብ የተባለችውን የእሱን ባህሪ መቀያየር ምናምን እኔ በእኔ በኩል እንዳጣራና ያለውን ነገር እንትን እንዳለች ነው። ከዛ በኋላ ምን ማለት ምን ሊሆን ይችላል ብለሽ ትጠብቂያለሽ? እኔ ምንም ቢሆን መጀመሪያ ትዳሬን ለማዳን ነው የምሞክረው። የማይሆን ነገር ከሆነ ደግሞ ያው ሁሉም ነገር እኮ ይበቃል አይደለ? ሲበቃ ይበቃል። ቤተሰቤ ጋር ሄዳለሁ። ግን ትዳሬ እንዳይፈርስ መጀመሪያ ማወቅ አለብኝ። የሰማሁትን ነገር ማረጋገጥ አለብኝ። እውነት ነው ከዚህ ልጅ ጋር ግንኙነት አለው ወይስ የእውነት የስራ ፊልድ ጊዜ አትሆንም ለእኔ ጊዜ የማይሰጠኝ የሚለውን ማረጋገጥ እፈልጋለሁ። እሺ ጥሩ። እንደው አንዳንዴ ነገሮችን ሁሌም በሌላ ሳይድ ማሰቡ አስቸጋሪ ነው እና ቤት ላይ ምናልባት ለጥያቄው ይቅርታ፣ ግን የገንዘብ ችግር አለ ወይንም ደግሞ የሆነ ነገር ለማሟላት አንዳንድ ሰው አይምሮ ላይ የሆነ ነገር ካለ ያን ነገር ለማሳካት ወይንም ደግሞ አሁን ባለቤቶች እርጉዝ ስለሆነች ይሄ ያስፈልጋታል ስለዚህ እሱን ለማሟላት መሮጥ አለብኝ ብሎ ሊያስብ ይችላል። ያን ለዛ ይሆናል ብለሽ አስበሻል? በፍጹም ምንም አይነት ችግር ያው ፊልድ ነው የሚሰራው፣ ይከፈለዋል፣ ደህና ክፍያ ይከፈለዋል። እኔም ቢሮ ውስጥ ነው የምሰራው። እኔም የሱን እጅ እንኳን አልጠብቅም። ቤት ውስጥ ያለውን ነገር አሟልተን ከማንም በላይ እንኖራለን። ስለዚህ ይሄ የፋይናንሻል ችግር ምንም አይነት ችግር የለብንም። አሁን እሱን እኔ ድንገት ነው የጠየቅኩሽ እና አሁን ይሄ መዝናናት ከመብዛቱ አንጻር ምናምን ስትይኝ ደግሞ አንዱ ነገር ይይዝሻል። ምክንያቱም የገንዘብ ችግር ያለበት ሰው እንደ ልብ ሊዝናና አይችልም። የሚገርም ክትትል እንኳን ሲሄድ ሐኪሞቹ እንዴ ባለቤትሽ የለም እንዴ ይሉኛል። ሁልጊዜ ብቻዬን ነው የሚያዩኝ። የሆነ ጊዜ ደሜ ትንሽ ጨምሮ ነበረ። ባለቤትሽ የለም ወይ እንደውልለት አሉ። ስልክ አያነሳም ሲደወልለት። ገባ እና አጠገቤ እንኳን ሊሆን ፈቃደኛ አይደለም። ክትትል የሚሄደው ሰው እየለመንኩ ነው። እና ባለቤት የለሽም ምናምን ሲሉኝ የሆነ የሚሰማክ ነገር አለ። በጣም ነው የሚሰማኝ። እንዴ በደንብ ማለት በደንብ ሰው የሚያስፈልግበት ሰዓት ነው። አንዴ ሁለቴ አይመችክ። 7 ወር ሙሉ ብቻዬን ክትትል ቀላል አይደለም። እያረኩት ሙሉ ራስን ብቻሽን ነው ስቴጅ የነበረው? ብቻዬን ነው ሲሄድ የነበረው። የክትትልሽ ቀን ላይ ትንሽ ግራ ስለገባኝ ነው። እና የክትትልሽ ቀን ላይ ነው እሱ ፊልድ የሚሄደው ወይንስ እዚህም እያለ ቢሆን አይሄድም? አይኖርም፣ አጋጣሚ ቢኖርም አይሄድልኝም። በቃ እንዳልኩክ ባህሪው ተቀይሯል። የት ነሽ እንዴት ነው አይለኝም። ምን በላሽ ምን ጠጣሽ የለም ምንም ነገር። እንደ ባል እንክብካቤ አይሰጠኝም። በቃ ፍጹም ነው ባህሪው የተቀየረብኝ። በጣም እንትን የሚያስቸግር ነገር ነው። እና ማለት ስሜቱን አውቀዋለሁ እንደዚህ ሴት ልጅ ስታረግዝ ያለውን። ምክንያቱም በእኔም በሌላ ሰዎችም ስለማቅ ማለት በጓደኞቼ በእነሱም ስለማቅ እንደዚህ አይነት ነገር እና ትንሽ አስቸጋሪ ነገር ነው። ስለዚህ አሁን እኔ በመጀመሪያ ላደርግልሽ የሚችለው ምናልባት ፈቃደኛ ከሆነች እቺ ስለ ራኬብ የነገረችሽን ጓደኛሽን አግኝቼ ማውራት፣ ካልሆነ ደግሞ የራኬብን አድራሻ ማግኘት ከቻል ሰተሽን እሷን መከታተል አይሻልም? ሌላ ምን ትላለህ? እሷን ብናገኛት የሆነ ነገር እናገኛለን ብዬ አስባለሁ። በመሀላችም እንዳለ ትነግረናለች። ምክንያቱም ሌላ ይኑር አይኑር እንግዲህ አይታወቅም። አሁን እኮ ጥርጣሬ ነው። የጠረጠርነው ነገር ሁሉ እውነት ይሆናል ማለት አይደለም። ለመጨረሻ ላይ ሄደን ነው የምናየው እና ከዛ አንጻር ስለሆነ ነው። እና የቱ ቀድመን ጓደኛሽን እናውራት? ራኬብን እኔ ራኬብን ባይ ነኝ። እሷን ብናውራት አይሻልም? ያላቸውን ግንኙነት ለማወቅ። ስለዚህ ስልኳን ልቀበልና ትሰጥሻለች? ትሰጠኛለች። በቃ እሺ፣ ማግኘት ከቻልሽ ተቀበይና እንትን በይ። እሺ፣ ደውለሽ ነው እንትን የምትይኝ? አዎ፣ በስልክ ልደውልና። አዎ፣ ትንሽ ደውልና አወራሻለሁ። ሄሎ መቅድዬ፣ እንዴት ዋልሽ? ሰላም ነው አለው። እግዚአብሔር ይመስገን። እንዴት ነሽ? አለው። እግዚአብሔር ይመስገን። እንትን ላስቸግርሽ ነበር የራኬብን ስልክ። አይ ለሌላ ነገር አይደለም። አይ ኖርማል ላናግራት እንጂ ለሌላ ነገር አይደለም። እኔ ያንቺንም ስም አልጠራም። እንደዚሁ ለማነጋገር ፈልጌ ነው። ያው ታውቂ የለ ያወራነው ነገር ስላለ እኔ ያንቺንም ስም አልጠራም። ላናግራት እስቲ አንዴ። እሺ
እሺ አመሰግናለሁ። እሺ እሺ ለምን ነው ያለች? ለምንድን ነው እያለች እኮ ነው። ያው ከዚህ በፊት አይቀሻው ገብቶኛል። ከዚህ በፊት አልጠይቅሻትም ለናግራት ምናምን ብላሽ አላልኳትም። ያው እናወራ የለ ትነግረኛለች። እስኪ እንግዲህ ከላከችልሽ እሱን እንትን ብለን እናናግራታለን። ግን እኔ አንቺን እንትን ልልሽ የምፈልገው ነገር ምንድን ነው አሁን ካለሽበት ሁኔታ አንጻር ምንም ነገሩ ምንም ይሁን ምንም ሌላ ስሜታዊ መሆን መናደድ መረበሽ ምናምን አይፈልግም። ስለዚህ ምንም የሆነ ውጤቱ የምናገኘው ነገር ምንም ራስሽን ለመቆጣጠር ምክንያቱም ምንም ነገር የሚሆነው አንቺ ስትኖሪ ነው። የአንቺ ደህና መሆን የግድ ስለሆነ እሱን ትነጣለ። የሚገርምክ በመሀል ደሜ ራሱ ይጨምራል እና ምንድን ነው እያሉ ሐኪሞቹ ራሱ እስቲ ባለቤትሽ እናናግረዋለን። ያው እንዳልኩክ ስልክ አያነሳም ስንደውልለት እዛ አስቸጋሪ ነገር ነው እውነት ለመናገር። እንደው ቅድም ጥያቄ የፈጠረብኝ ነበር በሱ ቤተሰብ የምታውቂው የሚቀርብሽ ወይ መቶ የሚጠይቅሽ ምናምን እኔ ምን ብዬ ይህንን ነገር ልንገራችሁ? አይከብድም? በእርግጥ እኔ አሁን ያሰብኩት ያለውን ነገር ከደረስኩበት መለየት ነው። ቤተሰቦቹን ጠርቼ ማለት አይታወቅም ነው አሁን እሱ ላይም ላይሆንም ይችላል ሊሆንም ይችላል አይታወቅም። ለዚህ ነው አሁን ከዚህ በኋላ በምንሄደው ነገር በጣም ጥንቃቄና አስበሽ የምትወስኛቸው ነገሮች ናቸው የሚያስፈልጉት። በእርግጥ እንዳልሽውም የቤትን ገበና አውጥቶ መናገርም ከባድ ነው። በዚህ አጋጣሚ ግን ሳላደንቅሽ አላልኩም። ማለት ከባድ ኃላፊነት ነው የወሰድሽው። ሁለት ነፍስ ሆነሽ ባለቤትሽ ጋር የጎደለ ነገር ኖሮ ቤትሽን ለማስተካከል ራስሽን ለመጠበቅ የልጅሽ የጤና ሁኔታ እንደዛ ለማድረግ መሞከርሽ በጣም ትልቅ እንትን ነው። ስለዚህ አሁን በላከችልሽ ሰዓት ላኪልኝ። ከዛ በኋላ እሷን አግኝቼ ማውራት ካለብኝ ሁሉ ነገር አውርቼ ለማስተካከል እሞክራለሁ። ሌላ ምናልባት የምትነግሪኝ የቀረ ነገር ካለ ንገሪኝ። ካልሆነ አድራሻውን እንደተላከ ወደ እኔ ትልክልኛለሽ። በቃ እንደላከችልኝ እሰጥሃለሁ። ሌላ የምትምትኝ ነገር የለም። በቃ እንግዲህ ውጤቱን ካገኘኋት በኋላ ያለውን ነገር መጥቼ አሳውቅሻለሁ። እንግዲህ እስከዛሬ በጣም ብዙ ጉዳዮች እንትን ብሎኛል። ግን አንዳንድ ከባድ ኃላፊነት የወሰደ ሰው ገጥሞኝ አያውቅምና ብቻ እግዚአብሔር ይርዳል። ደግሞ በመውለጃ ሰዓት ሰው በሚያስፈልገኝ ሰዓት እንደዚህ መሆኑ ምን ያህል ከባድ እንደሆነ ያው አንተም ትረዳለህ። መቼ ሴት እህት ሊኖርክ ይችላል እና ከባድ ጊዜ እያሳለፍኩ ነው። እህት ባትኖረኝም እኮ እናቴን ብቻ ማሰቡ ራሱ አንድ ነገር ነው። እንግዲህ ስላገኘሁሽ ደስ ብሎኛል። ያለውን ነገር እንግዲህ መጥቼ ያሳውቅሻለሁ። ምንም ችግር የለውም። ማሪት እንዴት ነሽ? እግዚአብሔር ይመስገን። ያው ድንገት እመጣለሁ ብዬ ነው የደወልኩልሽ እና ያው የግድ ስለሆነ ነው። አሁን እንዴት ነሽ? ባህሉ ምንድነው? ቆየት ነው ግን ይዘኸኝ የመጣኸው? እኮ እነግርሻለሁ፣ ያለውን ነገር እኮ አስረዳሻለሁ። ምን አዲስ ነገር አለ? ምንም የለም። ያው እንደነገርኩህ ነው ነገር። ምንም አዲስ ነገር የለም። ሁሉም ባለበት ነው። ሁሉም ባለበት ትንሽ ምናልባት ካለ በሚል ነው እየጠየቅኩሽ እና ራኬብ አሁን መነግርሽ ትክክለኛ ነገር አለ። ያን ነገር በደንብ እንድታውቂ። ራኬብ እሷ ነች? ራኬብ ማለት አንቺ ነሽ? አዎ። ምንድን ነው አልገባኝም። ማናት እሷ? ማለት ትባላለች። እሺ። እና አሁን በትክክል የምንነግርሽ ወይም ደግሞ ከእሷ ጋርም የምናወራሽ ጉዳይ አለ። በትክክለኛውን ነገር ነው። ምንድን ነው የተፈጠረ ነገር አለ? የሚያጨናንቅ ነገር የለውም እኮ። አሁን ባለፈው ያወራነው ጉዳዮች አሉ። ከእሱ ጋር ተያይዞ አሁን በደንብ ግልጽ ማድረግ ያለብሽ ነገር አለ እኮ። እሺ ምኑን ነው ግልጽ እንዳደርግልኝ? ለእኔ የነገርሽኝ ነገሮች አሉ በትክክለኛው አይደለ? ስለ ግርማ የነገርሽኝ ነገሮች አሉ። ስለዚህ አሁን እዚህ ለምን አመጣሁሽ፣ እሷ ማንነት ምንድን ናት የሚለውን የእሷ ማንነት ያለውን ነገር እሷ ትነግርሻለች። ከዛ አንቺ የምታውቂውን ደግሞ እንደገና ለእኔ የነገርሽኝ ነገሮች ትነግርሻለች ማለት ነው፣ ትነግሪያታለች። እሺ ግን ለምን እንደሆነ ምን እንዲገባኝ አልቻለም። ግራ አትጋቢ ማለት እንግዲህ ያው አውቀሻታል መቼስ፣ ራኬብ ማለት እሷ ናት። ስለ ግርማ የምታውቂውን ነገሮች አንዳንድ ነገሮች ንገሪያት። ግርማ ማለት ባለቤቴ ነው። ምን?
ባለቤቴ ነው ማለት የኔ ባለቤት እኮ ነው። ግን ማለት አሁን ሊያገባኝ እንደሆነ ነግሬሃለሁ አይደል? ምን ማለት ነው ባለቤቴ ነው ማለት ነው? ያልገባኝ የምሬን ነው። ለምንድን ነው ማሾፋው? ተደጋጋሚ ሰምቻለሁ። ራኬብ ማለት አንቺ ነሽ አይደል? እንኳን አመጣልኝ ቤቴ ድረስ በተደጋጋሚ ካንቺ ጋር ግን አንድ ነገር ልንገራቸው። አሁን ሌላ ጭቅጭቅ እንዲፈጠር ምናምን አይደል? ጥያቄ አለኝ። እኔ ባለቤቱ ነኝ፣ ህጋዊ ባለቤቱ ነኝ። ምን ማለት ነው ባለቤቱ ነው ማለት? አሁን ሁላችሁ እንድትነግሪኝ ነው። ምንድነው ያላችሁ ነገር? እየቀለድሽ ነው? እየቀለድኩ አይደለም። ይሄው እየነገረሽ እኮ ነው። ባለቤቱ ማስረጃ ያላሳይ። በቃ በትክክለኛው ነገር ለምን አልነገርከኝም አንተ? ባለፈው ቆይ የኔን ነገር ሰምተህ ዝም ያልከው ዝም ብዬ እንትን ብዬ የምናገርሽ እንዴት ነው? ትክክለኛው ነገር አሁን ግርማን ታውቂዋለሽ ወይ? የግርማ ባለቤት ናት የላከችን ብዬ ብጠይቅሽ ትመለሽልኛለሽ እንዴ? ባለቤት እኮ የለውም። እኔ የማውቀው ባለቤት ጭራሽ እርጉዝ ባለቤት እንደሌለው ነው የማውቀው። በእውነት ባለቤት እንደሌለው ነው የማውቀው። በቃ አሁን የሷ ማንነት ግልጽ ነው ብለሻል። ገባሽ? አዎ ገብቶኛል። እሱ ያልጠበቅሽው ነገር ምናምን ሆኖ ሊሆን ይችላል። ምክንያቱም ለኔ ያልሽኝና ትክክለኛውን ነገር የነገርሽኝ ነገር አለ። ስለዚህ እነዛን ነገሮች ሳጨምርሽ ሳቀንሽ ይሄው እሷን ፊት ነው ያለችው። ይሄ ባለቤቱ ናት። ይኸውልሽ እኔ ምንም ባለቤት እንዳለው አላውቅም። እኔ ጋር የስራ ባልደረባ ነን ከግርምሽ ጋር እና አንድ ላይ ነው የምንሰራው። አብዛኛው ጊዜ በቃ አብረን ነው የምናሳልፈው እና ፊልድም ስንሄድ አብረን ነው። ከኔ ጋር ነው የምንወጣው። ብዙ ጊዜ ከሌሎቹ በላይ ከኔ ጋር ነው የሚቀራረበው ከሌሎቹ የስራ ባልደረቦች በላይ እና በጣም ነው የደነገጥኩት እና ከሱ ጋር በጣም የተቀራረብ ምናምን ስንመጣ በቃ የሆነ በጣም ስንቀራረብ በቃ ወደ ፍቅር ውስጥ ነው መግባት ጀመርንና እኔ አሁን እርጉዝ ነኝና እንዴ ምንድነው የምትይው? ግርማ እኔ እኮ የ7 ወር እርጉዝ ነኝ። ባለቤቴ እኮ ነው። የምርሽን ነው የምታወሪው? እኔ ምሬን ነው የማወራው። ማለት እኔ ጭራሽ ሚስትም እንዳለው ጭራሽ እርጉዝ ሚስት እንዳለው በፍጹም ምንም ትዳር እንዳለው እንኳን አላውቅምና እኔ ሊያገባኝ እንደሆነ ነው የማውቀው። እንጋባለን ብሎኝ ምናምን በቃ እና አሁን ለመጋባት ፕሮሰስ ላይ ነው ያለ ነው እኮ። እኔ ይሄን ጉድ በፍጹም እኔ ማመን አልችልም። አይሆንም ግን የምር እንዴ አሁን እንዴ እያየሻት አይደል? እንዴ እያየሽኝ እኮ ነው። እኔ አይሆንም እንጂ እንዴት እንደዚህ ይጫወትብኛል? እንዴት መገለጫ ያደርገኛል? ማለት አሁን ያለሽበት እንደዛ እንትን ማለት የለበሽም። እሺ እንትን ሻፍና አይሆንም። ምንድን ነው የምትለኝ? እሺ እኔ እኮ አይደለም እያልኩሽ ያለሁት። እኔ ምን አልኩት? ትክክለኛ ነገር ነው የምትነግረኝ? እውነት ነው? ይኸውልሽ ራኪብ ትክክለኛ አዎ ለእኔ ነገረችኝ። ይሄን ነው እሷ በዚህ ሰዓት የ3 ወር ነፍሰ ጡር ናት። እንዴት ይሆናል? እኔ እንደዚህ ሆኜ የነገርኩህ እኮ ነው። እሱን እኮ ይሄንን ነገር ሊመልስልን የሚችለው ባለቤትሽ ግርማ ነው። በፍጹም ሊሆን አይችልም። እንዴት እንደዚህ ያደርጋል? ቆይ ባይሉ ይሄን ነገር እንዴት እንደዚህ ያደርጋል? እኔ ምን አውቃለሁ? እኔ እኮ ይኸውልሽ ከሷ ጋር መጀመሪያ አውርተን እሷ ናት የአንቺን አድራሻ ከሰው ተቀብላ የሰጠችኝ እንጂ እኔ ምንም አውቀው ታሪክ የለም። እኔ ምንን ትጠይቅኛለሽ? እኔ ምን ልመለስልሽ? አንቺ አትጠይቂውም እንዴ? ግንኙነት እኔ ጠይቄዋለሁ፣ ሁሉንም ነገር ጠይቄዋለሁ። ከመጀመሪያው ጀምሮ አውርተናል። በፍጹም ትዳር የሚባል ነገር አግብቶ እንኳን እንደማያውቅ ነው እኔ የማውቀው። በፍጹም ይሄን ነገር አላውቅም። ይሄን ነገር ስታደርጊ አንቺ አብሮ የሚሰራውን ጓደኞቹ ምናምን የምታውቂያቸው ይኖራሉ፣ አብራችሁ የምትሰሩት አይደለ? እነሱም በሰው ምናምን ለመጠየቅ የሞከርሽው ነገር የለም? እኔ በፍጹም ማለት ይዋሸኛልን ብዬ አልጠበቅኩም። እና ማንም ሰው ደግሞ ይሄንን ወሬ ትዳር አለው ነው የሚባለው ወሬ በፍጹም ሰምቼ አላውቅም። እና አንቺ እኮ አይደለም ታጣሪም ከወንድ ልጅ ጋር ግንኙነት ስትጀምሪ ቢሮ ላይ ስለ ትዳሩ ወይንም ስለ አንቺ ማያውቅ ሰው አለ? ያውቃሉ። ታዲያ እንዴት ነው የሆነው? አሁን እኮ ካልሆነ ታውቂያለሽ። እኔ በፍጹም አላውቅም። በእውነት እኔ ምን ልልሻለሁ? በእውነት ሆኜ ሴት ልጅ ነኝ። እኔ እንደዚህ ያደርጋለሁ? እኔ ለራሴ ማለት ይመስልሻል? እንዴት ትዳር ያለው እንዴት ነው እኔ የማገባው እንደዛ አይነት ሰው? አሁን እኮ በቃ እኔ እንደውም ሆዴ ሳይገፋ እኔ ጋር ለመጋባት እያሰብን ያለ ነው ነበር። ይሄ ነገር በፍጹም የሚታመን ነገር አይደለም። በፍጹም አያደርገውም። ምክንያቱም እኔ እንደዚህ ሆኜ እኔ እኮ ማነው ውሸታም? ታዲያ ማነው እንዴ? ይኸውልሽ ማነው ውሸታም ሊባል ነው? ነግረሽኛል አይደለ? ባለፈው በጣም በተደጋጋሚ የባህሪ መቀየር እንዳለ ከ4 ወር ጀምሮ አንቺ ባህሪሽን ማነው እሱ ባህሪውን በጣም የቀያየረ እንደሆነ ነግረሽኛል። ነግሬያለሁ። እና ታዲያ እንዴት ይሆናል? አንቺ አታጣሪም እንዴ? ይሄንን ነገር
ትዳር እንዳለው ያውቃሉ ጓደኞቹ ማለት ነው። እኔ በፍጹም በእውነት ይሄን ነገር በፍጹም አላውቅም። እሱን ደግሞ እሱ እኮ ነው እንደዚህ ከዚህ ነገር መጠንቀቅ የነበረበት እሱ ነው። እኔ በቃ እንደሚወደኝ ነው በየቀኑ የሚነግረኝ እንጂ በፍጹም ትዳር አለኝም ብሎኝም አያውቅም። ይሄን ነገር እኔ መቀበል አልችልም። ዝም ብለሽ ከወንድ ጋር ትተኛለሽ አታረጋግጭ ተናገራት ከማመኑ ውጭ እኮ ሌላ ምን ልትል ቢሮ ውስጥ ያውቃሉ ትዳር እንዳለው እኮ ያውቃሉ። ይሄው እሷ ደግሞ የሚያውቅ ሰው የለም የነገረኝ ነገር የለም ማለች እኮ ማንም አልነገረሽም እሱ ትዳር እንዳለው? እኔ በፍጹም ይሄን ነገር አላውቅም። በቃ ያውቃሉ ቢሮ ያውቃሉ። እኔ በእውነት ምንም አላውቅም። ያውቃሉ ጓደኞቹ። ያ ማለት እኔ እንደተረዳው ከሆነ ለትዳር እንዳልሆነ የካደላቸው ሰዎች አሉ ወይንም ደግሞ ያልነገራቸው ሰዎች አሉ ማለት አይደል? አዎ እኔ በፍጹም እንዴ ቢሮ ሰዎች እንኳን እኮ በፍጹም እኔ ከማንም አልሰማሁም። በቃ ይሄን ነገር እንደዛ ነው ልልሽ የምችለው። በፍጹም ቢሮ ውስጥ ያውቃሉ፣ ሁሉም ያውቃሉ፣ ትዳር እንዳለው ያውቃሉ። እንዴ ትዳር እንዳለው እያወቅኩ እኔ እንዴት እንደዚህ ያደርጋለሁ? እኔ ሁለተኛ ሚስት እንዲያደርገኝ ማስብ ይመስልሻል? እያመመኝ ነው ይሄ ምን ማለት እኮ አንቺ ማለት አንዴ እባክህን ዝቅ አድርገው ማለት ኧረ በእናትሽ ቶሎ በይ ውሃ አንዴ ዝቅ አድርግላት የት ነው ማለት ኧረ በእናትሽ አንዴ ዝቅ አድርገው በእናትህ ማለት ኧረ በእናትሽ የሆነ ነገር አድርጊ ምን ላድርግ እኔ ማለት አምቡላንስ ይጠራል አምቡላንስ እንጥራ እንደ ካሜራማን በጣም አማራት ማለት ወይኔ ምን አይነት ጉድ ነው እያደረኩ ነው ራኪም ተጫወተብኝ ይኸውልሽ ራኬ በእናትሽ አሁን በዚህ ሰዓት ማልቀሱ እንትን ነው እንዴ ማለት ደህና ነሽ ዋልስተሽ ባይሉ ምን አይነት ጉድ ውስጥ ነው የገባሁት? ይኸውልሽ ራኬ ይሄን አሁን የምናወራበት ሰዓት አለ። መጀመሪያ እሷ እንትን ትበል። እርግጠኛ ነሽ ደህና ነሽ? ይኸውልሽ ሐኪም ቤት መሄድ ከፈለግሽ ንገሪኝና ልጥራ አምቡላንስ። ደህና ነኝ። ማለት ንገሪኝ፣ እርግጠኛ ነሽ ደህና ነሽ? እሺ ማውራት እንችላለን? ባለፈው የመጣው ጊዜ ያወራሽ ለዚህ ነው። የሆነ ነገር ቢፈጠር አንቺ መጀመሪያ ደህና መሆን አለብሽ፣ ራስን መቆጣጠር አለብሽ ያልኩሽ ለዚህ ነው። ነገሮች ወዴት መንገድ እንደሚያመሩ አይታወቅም። ምን ወደ ህይወታችን እንደሚመጣ የሚፈጠረው ነገር አይታወቅም። አንቺ ያልሽኝ ጥርጣሬ እንደዚህ ያሉ ነገሮች አሉ ይባላል ነው አይደል ያልሽኝ? ጥርጣሬች ከቤተሰብ ተለያይቼ እሱን ብዬ መጥቼ እዚህ እያየኝ ነው። እንደዚህ ነፍሰ ጥሩኝ እንደዚህ ማድረግ ነበረበት። እንግዲህ አላውቅም። ያን እኮ ለምን እንደዚህ እንዳደረገ ማድረግ እንደፈለገ ሊነግረን የሚችለው እሱ ብቻ ነው። እንግዲህ ጓደኞቹ አያውቁም ማለት እኮ እሱን ነው ማመን የምችለው። ይጠራና ይጠይቅ ራኬብ ግን እኔ እኮ አሁን ግራ አጋባሽ። እሱ የስራ ባልደረቦቹ ያውቃልታ ያለች አንቺ ቢሮስ ማውቀው ነገር የለም ብለሽኛል። አዲስ ነሽ ለስራው። እሺ ምንድን ነው ነገሩ ነው? እንዴት እንደዚህ ሊዋሽ ሊደብቅ ይችላል? ሲጀመር እኔ ይሄን ያክል ከሌሎቹ ጋር ታውቂያለሽ። እንዴት ነው ማታውቂ? ትዳር እንዳለው አታውቂ? ወይኔ እኔ እኮ እንዳልኩሽ እኔ እና እሱ እኮ አሁን ልንጋባ እያሰብን ያለ ነው። ጭራሽ ልትጋቡ ጭራሽ ለመጋባትም አውርታችኋል? ይሄ ነገርም እኮ ለእኔ መርዶ ነው፣ ለአንቺ ብቻ አይደለም። እኔም ላይ እኮ ነው እንደዚህ ያደረገው አይደል እንዴ? እኔ ምንም የማውቀው ነገር የለም። ይህ በጭራሽ የሚሆን ነገር አይደለም።
ሲጀመር ማጣራት አለብሽ አይደለ? ከአንድ ወንድ ጋር አንቺ ግንኙነት ስታረቂ እኔ አምኜው ነበር፣ እሱ ነው ያዋሸኝ። እኔ እንደዚህ ያደርጋል ብዬ አስባለሁ። በፍጹም። እሺ አሁን ሁለታችሁ መከራከር ምንም አይነት መፍትሄ ያመጣል? ትክክለኛ መልስ ሊሰጠን የሚችለው ባለቤትሽ ነው። ገብቶሻል? ስለዚህ ደውይለት ይምጣ። እኔ እንዳልኩ ስልኬንም አያነሳልኝም። ለምን ወይ ቴክስት አድርጊለት። ስልክ ደውልለት። እኔንም ፊልድም አልሄድም ያለው እዚህ ነው፣ ሰምቻለሁ፣ አውቃለሁ እዚህ እንዳለ። ደውልለት እና ይምጣ። ስልኬን አያነሳም። ስራ ነኝ ብሎ ያለው እዚህ ነው፣ አጣርቻለሁ። እኔ ብደውልለት የኔን ስልክ ያነሳል። ግን ደግሞ እንዴት ነው ዜና ብዬ የምጠራው? ያንቺ ስልክ ያነሳል፣ የኔን ስልክ ግን አያነሳም። እኔ እሱን አላውቅም፣ ግን እኔ ሁሌ ስልክ ያነሳልኛል ብዬ ነው። የኔን ስልክ ነው የማያነሳው። ስለዚህ እኔ ልደውልለት። ደውልለት፣ ከሱ ነው መስማት የምትችል። እሺ ስልኩን ስጭ። ጻፊ። በቃል ታውቂያለሽ? እሺ ጻፊ። ወይ ጉድ! እንዴ ሄሎ አቶ ግርማ፣ አይ እኔን እንኳን አታውቅኝም። ቤት የሆነ ችግር ስለተፈጠረ ቶሎ እንድትመጣ ፈልጌ ነበር። አሁን ደህና ናት። እባክህን ቅርብ ከሆንክ ቶሎ ና እባክህን። እሺ ቶሎ ና። አየህ አይደል ያንተን ሲያነሳ ቅርብ ሰዓት ደውዬለታለሁ። ምናልባት ያው አዲስ ስልክ ስለሆነ ስልኬን አላነሳልኝም። ምናልባት ይኸውላችሁ አሁን ሲመጣ ይኸውላችሁ በጣም ተረጋግታችሁ ነው። ሲመጣ አትበለኝ፣ እኔ አልችልም። በቃ እሺ አይደለም አሁን ለምልሽ ምን ልትሆኚ ነው? እንደዚህ ሆኜ እያየኸኝ ነው አይደል? እኮ በእኔ ላይ እኮ ሌላ ሴት አስረግዞ ነው አይደል? እንዴት ነው የምታገሰው? አይደል? እሺ አሁን መለያየት ነው የምፈልገው። አሁን መለያየቱን ተይው። መጀመሪያ ደህና ሁኚ። እኔ ምንም አልሆንም፣ ምንም ልሁን። በቃ እኔ ቤተሰቦቼ ጋር መሄድ ነው የምፈልገው። እሺ መሄዱን እኮ እሱ ቤተሰቤን አጥቻለሁ። በሱ ምክንያት ብዙ ነገር አጥቻለሁ። አሁንም ከነሱ ጋር ተጣልተሽ እንደገና በዚህ ምክንያት ነገ ምክንያቱ ይጠይቃል አይደለ? ምንም ምክንያት የለውም አይደለም? ቤተሰብሽ ይጠይቅሻል አይደለ? እሱ ምን ልትይ ነው? እኔ ይኸውልሽ ማለት ይሄንን ውሳኔ የምትወስኘው መጀመሪያ አንቺ ደህና ስትሆኚ ነው። ተግባባል? እኔ ይኸውልህ ወንድሜ ምንም ነገር አልሆንም። ለምን አሁን በአሁኑ እንኳን እንዴት ነው ነገሮች የተቀያየ? ልጅ ላሳድግ አይደል እንዴ? ተለይቼ አባቴ ሌለው ልጅ እኮ ገና መከራዬን ልበላ ላሳድግ ነው አይደል? በእኔ ላይ እኮ ነው ሌላ ሴት ያስረገዘው። ተረጋጊ ትለኛለህ እንዴ? እንዴት ነው መረጋጋት? ለመረጋጋት እኮ ምንም አያመጣም አይደል እንዴ? ምን ይፈጠራል እኮ? እኔ እኮ በጣም ግራ ገባኝ። ፕራንክ ልታደርጉኝ ነው እንዴ? የምን ፕራንክ ነው? አንቺ በዚህ ሰዓት እንደዚህ አይነት ቀልድ ቀልዳለሁ እንዴ? እኔ እንደዚህ ስራ የማይፈቅድም እኮ እንዴ። ስለዚህ አሁን ከተልሽ እንዴ ቤት ድረስ መጥተሽ እኔ እኮ እንደ ቀልድ ነበር የሰማሁት። እንደዚህም ደረጃ እንዳረሳለን ብዬ አላሰብኩኝም አይደል እንዴ? የሚያረጋጋ ነገር ነው። ግን እኔ ይኸውልሽ ልክ ነሽ፣ ስሜት የሚጎዳ ነገር ነው። አሁን ያለሽበት ሁኔታ እንደዛ እንድትሆኝ አይፈቅድም። ይፍቀድ፣ ምንም ይፈጠር፣ በቃ ለምንድን ነው አይደለም ነገር በዚህም ተጎድተሽ እንደገና ሌላ አልችልም፣ ልጎዳ፣ በቃ ከዚህ በላይ መጓዝ አልችልም። ቆይ እስኪ ለማንኛውም እሱ ይምጣና እሱን ብናወራ ይሻላል። እሺ ይኸውልሽ አሁንም ተረጋጊ እያልኩሽ ነው። እኔ የእሱ መምጣት አይደለም ምንም አያረጋጋኝም። የሚያረጋጋኝ ታሪክ የለም እዚህ ላይ እኮ እያየኸኝ እኮ ነው። እንደዚህ ነፍሰ ጡር ነሽ። እኔ እኮ ገብቶኛል። እኔ ደህንነትሽ ነው የሚያሳስበኝ። አትበለኝ። እኔ ደህና አሉን በቃ ምንም የሚፈጠር ነገር የለም። ስለኔ አታስብ፣ በቃ ስለኔ ምንም አታስብ። አንተ ታዲ ምንድን ነው ምንድን ነው ያደረገው? ምን አደረገው? እርጉዝ ቤት ስላስቀምጠና ግን ታገባኝ ነበር። ምንድን ነው ራኬብ ምን እያደረጋችሁ ነው?